በርካታ ሰዎች ስኳር በሽታ እንዴት እንደመጣባቸው ሳያውቁ በድንገት ሐኪም ቤት ሲገኙ እና አለባቸው የሚለውን ነገር ሲሰሙ ይስተዋላል። ለመሆኑ አይነቱ ለስኳር በሽታ እንዴት ይከሰታል? አንደኛ ከልክ ያለፈ ውፍረት። ከልክ ያለፈ ውፍረት ካለ ሁልጊዜ በማግስቱ በዓመቱ በወራት መካከል ሊከሰት የሚችለው ስኳር በሽታ ነው። ይህም ኢንሱሊን እገታን ስለሚያደርግ ኢንሱሊን እንደ ልብ እንዳይዘዋወር ስለሚከለክል ማለት ነው። ውፍረቱ ጥንቃቄ ያስፈልጋል። ሁለት በቂ እንቅስቃሴ አለማድረግ። ሰውነት እንቅስቃሴ የማያደርግ ከሆነ የደም መርጋት ይከሰታል፣ የልብ ምት ዘገምተኛ ይሆናል፣ ልዩ ልዩ ሆርሞኖች ኢንዛይሞች ይታገታሉ፣ ይከለከላሉ። ይህን በዚህ ጊዜ ኢንሱሊንም እንዳይንቀሳቀስ ይከለከላል። ኢንሱሊን እገታ እንደዚሁም ቆሽት በቂ ኢንሱሊን እንዳታመነጭ ትታገታለች ማለት ነው። ሶስተኛው ምክንያት የቤተሰብ ታሪክ ነው። የቤተሰብ ታሪክ ስኳር ያለባቸው ቤተሰቦች ወላጆች ካሉን እኛም ላይ የመከሰቱ ነገር ሰፊ ነው። ምክንያቱም ወይ ቆሽታችን ኢንሱሊን የማመንጨት አቅሟ ዝቅተኛ ነው፣ አለበለዚያም ደግሞ የሰውነት ሕዋሳቶቻችን ጊዜውን ጠብቀው ኢንሱሊንን ለመጋፋት ወይም ሬዚስታንስ ውስጥ ለመግባት የዚህ አይነት ባህሪ ያለ ማለት ነው ሰውነታችን ውስጥ። እሱን ከቤተሰብ የምንጋራው ስለሆነ ጥንቃቄ ያስፈልጋል ማለት ነው። አራተኛው እድሜ ነው። እድሜ 35 በተለይ ደግሞ 45 ዓመትን ያለፉ ሰዎች ሴሎቻቸው እየደከሙ ይመጣሉ፣ ኢንሱሊን ለመቀበል ማለት ነው። እንደዚሁም ቆሽታቸው ኢንሱሊን ለማመንጨት እየደከመች ስለምትመጣ ለስኳር በሽታ የመጋለጥ እድላችን ከፍተኛ ነው ማለት ነው። አምስተኛው አመጋገብ ነው። አመጋገባችን በተለይ የካርቦሃይድሬት ምግቦችን አዘውትረን የምንመገብ ከሆነ፣ የተቀነባበሩ ምግቦችን አዘውትረን የምንመገብ ከሆነ፣ የስብ ክምችቶችን አዘውትረን የምንመገብ ከሆነ ለስኳር በሽታ የመጋለጥ እድላችን ከፍተኛ ነው። ምክንያቱም ቆሽት በቂ ኢንሱሊን እንዳታመነጭ ስለሚያደርግ እና ኢንሱሊን ደግሞ ወደ ሴሎቻችን ከደረሰ በኋላ ያንን አንኳኩቶ የማስከፈት ሴሎቻችን ስኳር እንዲገባ ወደ ሴሎቻችን የማድረግ አቅም እየደከመ ስለሚመጣ ማለት ነው። 6 አንዳንድ በሽታዎች በተለይ እንደ ደም ግፊት የመሳሰሉት በሽታዎች እንደ ኮሌስትሮል እና መሰል ሌሎች ክሮኒክ የሆኑ በሽታዎች ካሉ እነኚህ በሽታዎች አይነት 2 ስኳር በሽታ ቀጥሎ እንዲከሰት ምክንያት ይሆናሉ። ምክንያቱም የሰውነትን አጠቃላይ ግንባንዴት ወይም ሜታቦሊክ ሂደት እያዳከሙት ስለሚመጡ ማለት ነውና። 7ኛ ለሴቶች በእርግዝና ወቅት እንደዚሁም በወሊድ ወቅት የሆርሞን መዛባት ስለሚያጋጥማቸው እና የክብደት ለውጥም የምግብ ፍላጎት ለውጥም ስለሚያጋጥም ይህን ተከትሎ አይነት 2 ስኳር በሽታ የመከሰት እድሉ ሰፊ ይሆናል። እርሶም ቢሆኑ ቀደም ብሎ ስኳር በሽታ ተከስቶበት ከሆነ ወደ ዘሜዲኬሽን ጎራ ብለው ዘሜዲኬሽን በሚያቀርባት ሻይ እና በሚሰጠው መመሪያ ለዚህ እልባት በሚገባ ማግኘት ይችላሉ። አይነት 2 ስኳር በሽታ ያልመጣበት ከሆነ ዛሬ የሰጠነውን ምክር ተከትሎ ያን ተግባራዊ አድርገው ራስዎትን ጠብቀው ለዘላለም ዝር እንዳይልቦት እንዳደርጉ ምክራችን ነው። እናመሰግናለን። ሐኪም መስፍን ከዘሜዲኬሽን